ለምንድን ነው ብዙ ኢትዮጵያውያን ኢምፖርተሮች ኪሳራ የሚገጥማቸው? አንዳንዴ እቃው ከመድረሱ ገና እቃው ከቦታው ሳይነሳ ኪሳራ ይገጥማቸዋል። ለምንድን ነው ተጨማሪ ኢንሹራንስ የሚከፍሉት? ለምንድን ነው የእነሱ ሌተር ኦፍ ክሬዲት ውድቅ የሚደረግባቸው? ለምንድን ነው የኮንቴነራቸው በተለያዩ ሀገር ወደቦች ላይ ለረጅም ጊዜ ሳይንቀሳቀስ የሚቆየው? ለምንድን ነው ፍሬት ፎርዋርደርስ ተጨማሪ እና ያልተጠበቀ ወጪ የሚጠይቋቸው? ለምንድን ነው የኢትዮጵያን ኢምፖርተሮች ስቶሬጅ ወደብ ላይ ዲሜሬጅ ያልጠበቁት የወደብ ክፍያ ወይም ሎጂስቲክስ ክፍያ የሚገጥማቸው? ለምንድን ነው? ሁሌ የሚገጥመን ነው። ነገር ግን ይህ የሚከሰተው በሰፕላየሩም አይደለም፣ በባንኩም አይደለም፣ በኢንሹራንሱም አይደለም። ነገር ግን በአንድ ትልቅ ስህተት፣ ያም የኢንኮተርም ምርጫችን የተሳሳተ በመሆኑ ምክንያት የሚከሰት ነው። ስለዚህ የኢንኮተርምን በአግባቡ ካልተረዳ ነው የተሸከመውን መልእክት ካልተረዳ ነው መልካም ያልሆነ ወይም ጥሩ ያልሆነ ኢንኮተርም ወይም ለእኛ ማይጠቀም ወይም ለእኛ ተጨማሪዎች የሚያስወጣ ኢንኮተርም ከመረጥ ነው ለእንደዚህ ነገሮች ይጋርደናል ማለት ነው። ስለዚህ በቀጣይ ጥቂት ደቂቃዎች ውስጥ የትኞች ኢንኮተርሞች ላይ ብዙ ጊዜ ብዥታ የሚፈጠረው ወይም እንዲህ አይነት ችግር የሚፈጥሩት እነማን ናቸው? የትኞች ኢንኮተርሞች ናቸው ለተጨማሪ ወጪ መዘግየት ወይም ከሰፕላየሩ ጋር እስከ መቃቃር እስከ መጣላት ሊያደርሱ የሚችሉ ኢንኮተርሞች? ለትርጉም የተጋለጡ ለብዥታ የተጋለጡ ኢንኮተርሞች የትኞቹ ናቸው? በኢትዮጵያ አሁን ሲአይኤፍ ኢንኮተርም አይፈቀድም። ለምን? ይህን ትክክለኛ ኢንኮተርም መምረጥ የፎሬክስ የውጭ ምንዛሬ ግኝታችንን ጊዜውን የምናገኘውን ትርፍ ይወስናል። ኢንኮተር I'm talking just about Incoterms. It's not a theory. This is the Ethiopian reality. Next, let's see Incoterms ምንድን ናቸው? በአንድም በሌላ መንገድ ሰምታችኋቸው ይችላል። ኢንኮተርምስ የሚከተሉት ጥያቄዎች የሚመልሱ ኮመርሻል ተርምስ ወይም በዓለም አቀፍ ደረጃ ተቀባይነት ያላቸው ኮመርሻል ተርምስ የሚከተሉትን ጥያቄዎች ይመልሳሉ። ጥያቄ ነምበር 1 who is responsible for each stage of the shipment? የመጀመሪያው ጥያቄ የሚመልሱት የባየር እና የሰፕላየሩ ኃላፊነት ምንድን ነው የሚለውን በግልጽ ያስቀምጣል። ስለዚህ ኢንኮተርም ስንመርጥ የእኛንም የሻጭንም ኃላፊነት እየወሰነ ነው ማለት ነው። ለምሳሌ ኤክስፖርት ፓኬጅ ማን ነው ፓክ የሚያደርገው? ማን ነው ኤክስፖርት ካስተም ክሊራንስ የሚያከናውነው በሰፕላየሩ ሀገር ላይ? ማን ነው ትራንስፖርቱን የሚሸፍነው? ማን ነው እዚህ ኢምፖርት ካስተም ክሊራንሱን የሚያከናውነው? ማን ነው ከኢንላንድ ትራንስፖርቴሽን የሚያከናውነው? እንደዚህ የመሳሰሉትን ነገሮች መመለስ አለበት። ይህ ማለት who is responsible for each stage of the shipment? ይህን መመለስ መቻል አለበት። ሁለተኛ ኢንኮተርምስ ይህን ጥያቄ ይመልሳል። who pays for which costs and up to what point ይላል። ለምሳሌ ሎዲንግ እና አንሎዲንግን ማን ነው የሚሸፍነው? ፖርት ኦሪጅን ላይ ወይም ደግሞ ዴስቲኔሽን ላይ። ፍሬት ቻርጅ የማን ኃላፊነት ነው? ተርሚናል አንድን ቻርጅ የማን ኃላፊነት ነው? ኢንሹራንስስ የማን ኃላፊነት ነው? ቀረጥና ታክስ ማን ነው የሚከፍለው? ኢንኮተርም ይህን ይመልሳል። ሌላው at what exact point does risk transfer from seller to buyer? ሪስክ ከሴለር ወደ ባየሩ የሚተላለፈው የት ላይ ነው? ለምሳሌ እቃ ፋብሪካ ላይ ሊጎዳ ይችላል፣ ሲጫን ሊጎዳ ይችላል፣ እየተጓጓዘ ሳለ ሊጎዳ ይችላል፣ ባህር ላይ እያለ ሊጎዳ ይችላል። ብዙ ቦታዎች ላይ የመጎዳት እድል አለው እና ያ ነገር ሲከሰት ማን ነው ያን የሚሸፍነው? የባየሩ ነው ሴለሩ? ይህንም ኢንኮተርም መመለስም አለበት።
ሌላ የሚመልሰው ጥያቄ who is responsible for export and import customs formalities? ለምሳሌ who prepares export documents? ሰነድ የሚያዘጋጀው ማነው? ኢምፖርተሩ ነው? ኤክስፖርተሩ? who clears the goods for export? ሰፕላየርስ ሀገር ላይ እቃውን ክሊር የሚያደርገው ማን ነው? ሻጭ ነው? ገዥ? who clears the goods for import? ሀገር ውስጥ ለምሳሌ እኛ ኢምፖርተር ከሆነ ኢምፖርተሩ እቃው ወደ ጅቡቲ ወደብ ወይም አዲስ አበባ ወይም ሞጆ ከገባ በኋላ ያን ክሊራንስ ማን ይሰራል? who pays import duties and tax? ታክስና ቀረጥና ታክስ ማን ይከፍል? ማንም ይከፍል? ሉክ እነዚህን ኢንኮተር መመለስ አለ። ልክ አንድ ኢንኮተር ስትመርጡ እነዚህን ጥያቄዎች አውቶማቲካሊ መመለስ አለበት ማለት። አንድ እንጨምስ። ለምሳሌ who arrange and controls transportations? ትራንስፖርቴሽኑን የማዘጋጀት የመጫን የማን ኃላፊነት ነው? ማን ነው በምን ይጫን ነው የሚመርጥ? ለምሳሌ በባህር ላይ የሚጓዝ ከሆነ በየትኛው ሺፒንግ ላይን ይጫን? ኤምኤስሲ ነው? ኢትዮጵያ ሺፒንግ ላይን ነው ወይስ መርስክ ነው? በማን? ይህን ማን ነው የሚወስነው? ይሄ ኢንኮተሩ መወሰን አለበት ማለት ነው። who signs the transport contract? በባህር ላይ የሚጓጓዝ ከሆነ ኮንትራቱ በማንና በማን ላይ? በሻጭና በመርከብ ድርጅቱ ነው ወይስ በኢምፖርተሩና በመርከብ ድርጅቱ ነው? እንዲህ የመሳሰሉ ጥያቄዎችን አውቶማቲካሊ ይመልሳል ማለት። ስለዚህ ኢንኮተርም ስትመርጡ እነዚህን ጥያቄዎች እየመለሳችሁ ነው እና እነዚህ ጥያቄዎች በትክክል መመለሳቸውን እርግጠኛ መሆን አለባችሁ ማለት ነው። በጥቅሉ በኢትዮጵያን ኢምፖርተርስ ላይ የምናያቸው ትልቁ ችግሮች ምንድን ነው? አንዴ ኢንኮተርም ከመረጡና ከተስማሙ በኋላ እነዚህ ኢንኮተርምስ የተሸከሙትን ትርጉም ባለማወቅ ምክንያት ሁሉም ነገር ሰፕላየሩ ይጨርሰዋል ብለን እናስባለን። ይሄ አንዱ ትልቁ የሚፈጠረው የእይታ ልዩነት ነው ማለት ነው። ቀጣይ ላይ ብዙ ጊዜ የችግር ያለባቸው ወይም ለብዥታ የተጋለጡ ኢንኮተርሞችን ነው እዚህ ላይ የምናያቸው። አንደኛው ኤክስ ወርክ ከሴለሩ ጋር ስትስማማውን ኤክስ ወርክ ብላችኋል። ኤክስ ወርክ ማለት ነው? ኤክስ ወርክ ማለት ሻጭ ወይም ሰፕላየሩ ወይም ማኑፋክቸረሩ እቃውን አምርቶ ፓክ አድርጎ አዘጋጅቶ የት ላይ ነው የሚያስረክባችሁ? ፋብሪካ ላይ ወይም የእሱ መጋዘን ላይ እንደማለት ነው። ከእሱ መጋዘን እስከ እኛ ሀገር ከሆነ ለምሳሌ ኢትዮጵያን ኢምፖርተር እያልን ያለ ነው እስከ ጅቡቲ ሊሆን ይችላል፣ ወይም እስከ ሞጆ ወደብ ወይም እስከ ኢትዮጵያን አዲስ አበባ ኤርፖርት ድረስ ሊሆን ይችላል። የማን ኃላፊነት ነው ማለት ነው? የኛ ኃላፊነት፣ የኢምፖርተሩ ኃላፊነት ነው ማለት ነው። እነዚህ ኃላፊነቶች ምንድን ናቸው? ቅድም እንዳልነው ፉድ ትራንስፖርት ይላል። ከሰፕላየሩ መጋዘን ወይም ፋብሪካ ተቀብለን እስከኛ ሀገር ድረስ የመምጣት የኛ ኃላፊነት ነው። እሺ who handle the custom export custom? እኛው ራሳችን ኢምፖርተሩ። who hired the freight forwarder? freight forwarder አሬንጅ የሚያደርገው ማን ነው? እኛው ራሳችን። who pays extra costs? anything happens በመሀል ላይ ችግር ይፈጠር ይህም ሁሉ ኃላፊነት የሚወስድ ማን ነው? እኛው። እነዚህ አይነት ነገሮችን ተሸክመናል ማለት ነው። ስለዚህ ኤክስ ወርክ ስንመርጥ ትልቁን ኃላፊነት የመረጥን እንደሆነ መረዳት አለባቸው ማለት ነው። እንዲያውም ለጀማሪ ኢምፖርተሮች ይሄ አይመከርም። ሞስት ዳንጀረስ ሞስት ኤክስፔንሲቭ ኢንኮተርም እንደማለት ነው። ኤክስፒሪየንስድ የሆኑ ኢምፖርተሮች ስለሚያውቁት አዋጭ በሆነ መልኩ ሊጠቀሙበት ይችላል ማለት ነው። ሌላኛው ቀጣዩ ያለው ኤፍሲኤ ነው። አሁን ቅድም ፋብሪካ ላይ ነበር እቃውን የተረከብነው። አሁን ደግሞ ኤፍሲኤ ማለት ከመጋዘን ወይም ከፋብሪካው አለፍ ብሎ ኔምድ ፕሌስ ይላል። ስለዚህ ሴለር ኦር ማኑፋክቸረር ደሊቨርስ ካርጎስ ቱ ኔምድ ተርሚናል ኦር ካሪየር ኢን ኤክስፖርቲንግ ካንትሪ። እዛው ኤክስፖርቲንግ ካንትሪ ነው እዛው ስቲል ደሊቨሪ የሚከናወነው፣ ግን እስከ የማስረከቢያ ቦታ ሌላ ቦታ ሊሆን ይችላል ማለት ነው። ይሄ ማለት ግን ነሰል የመጫኛ ወደብ በባህር ከሆነ መጫኛ ወደብ ወይም በአየርም ከሆነ ኤርፖርት ነው ማለት ግን ላይሆን ይችላል። ይሄ
ስምምነታችሁን ግልጽ አድርጋችሁ ማስቀመጥ አለባችሁ ብለውም ለዛ ሜክ ሹር ዳት ኔምድ ፖይንት የሚለው ለእናንተ የተመቸ መሆኑን ማለት ነው። ስለዚህ የኤክስፖርት ካስተም ክሊራንስ ማን ነው? ኢምፖርተሩ። ትራንስፖርቱን እስከ ፖርት ኦፍ ሎዲንግ ኢምፖርተሩ። ኢንሹራንስ ኢምፖርተሩ ነው። ከኤክስፖርት ትንሽ የተሻለ ነው እንጂ ብዙ ኃላፊነት አሁንም ኢምፖርተሩ ላይ ያርፋል ማለት ነው። ስለዚህ ኤፍሲኤ ብዙ ጊዜ ኢምፖርት ላይ በአየር ነው ብዙ ሰው የሚጠቀመው ኢንኮተርም እና ኤፍሲኤ ስንል ነሰሪ የመጫኛ ኤርፖርት ላይ እንረከባለን ማለት አይደል። እሱን እንዲሆን ከፈለጋችሁ ቀድማችሁ ነጎሽት ማድረግ አለባችሁ ማለት ነው። ለምሳሌ ከቻይና የሚመጣ ዕቃ ከሆነ ኤፍሲኤ ቤጂንግ ፖርት ከተባለ ቤጂንግ ኤርፖርት ተብሎ ኔምድ ፕሌሱ ቤጂንግ ኤርፖርት and also includes custom clearing, ports, fees እነዚህ ነገሮች በሙሉ መጠቃለሉን እርግጠኛ መሆን አለባችሁ ማለት ነው። አለበለዚያ ዝም ብሎ ቤጂንግ ኤርፖርት ከሆነ ቤጂንግ ኤርፖርት መግቢያው ላይ ወስዶ ሊጥልላችሁ ይችላል እቃውን። ከዛ የካስተም ክሊሪንጉን የፖርት ላይ ምንድነው ኤርፖርት ውስጥ ያሉ ፕሮሰሶችን እናንተ የማሟላት ግዴታ አለባችሁ። ወይም ደግሞ ፍሬት ፎርዋርድ ልትቀጥሩ ማለት ፍሬት ፎርዋርድ ቀጠራችሁ ማለት ተጨማሪ ወጪ አወጣችሁ ማለት ነው። ሌላው ፎብ ፍሬ ኦን ቦርድ የምንለው ነው። እሱ ብዙ ጊዜ የባህር ላይ ነው እኛ ሀገር የምንጠቀመው የባህር ጭነት ሲሆን ወይም የውሃ ላይ ጭነት ሲሆን ፎብ የሆነ ወደብ እንላለን። ፎብ ማለት እቃውን መርከብ ላይ ጭኖ ማስረከብ እንደማለት ነው። ዴፊኒሽኑ እንደዛ ነው። ግን ይህ የሚከናወነው መቼ ነው? ልክ ሻጭ ወይም ሰፕላየሩ ለመርከብ ድርጅቱ በወደብ ላይ ያስረክብና ጥሎት ይሄዳል። እሳቤው ምንድነው? መርከብ ድርጅቱ ልክ በመርከቧ የጉዞ ድልድል መሰረት በቀኑ ይጭነዋል ተብሎ ተታሰበ። ላይሆን ይችላል። እንዲያውም ይሄ አንዱ የፎብ ትልቁ ችግሩ ምንድነው? ልክ እቃው ወደብ ላይ ከገባ በኋላ መርከቧ በተባለለት ቀን ላትመጣ ትችላለች። ስለዚህ ምን ሊመጣ ነው? ስቶሬጅ የወደብ የስቶሬጅ ክፍያ ሊመጣ፣ ሌላ ሃንድሊንግ ኮስት ሊመጣ ነው ማለት ነው። እሱን አሁን ማን ይክፈለው? ሰፕላየሩን ያስረክብ ያለው ለመርከብ ድርጅቱ መክፈል ግዴለብኝ ይላል። መርከብ ድርጅቱ ደግሞ በወቅቱ ቤዝል አልነበረችም ይላል። ማን ይክፈለው? ይሄኛው ግልጽ ውይይት ያስፈልጋል። እንዲህ አይነት እድሎች ስላሉ ፎብ ስትጠቀሙ እንደዚህ አይነት ፖሲቢሊቲዎችን ለመዝጋት ቀድማችሁ መነጋገር አለባችሁ። ከፎብ ልፍ ስንል ኮስት ኤንድ ፍሬት ምንለው ነው። ቅድም ከፎብ ፍሬቱን ጨመረ ማለት ነው። ቅድም ወደብ ላይ ነበር የሚያስረክብ፣ አሁን ደግሞ ፍሬቱን ይጨምር የባህር ላይ ጉዞውን ሰፕላየሩ ፕሮፎርማዎች ላይ ጨምሮታል ማለት ነው። እዚህ ላይ መርሳት የሌለባችሁ ፍሬት ብቻ ነው። ዴስቲኔሽን ፖርት ላይ ግን ምን አለባችሁ? አንሎዲንግ አለባችሁ፣ ፖርት ክሊራንስ አለባችሁ፣ ካስተም ክሊራንስ አለባችሁ፣ ሌሎች ተጨማሪ ወጪዎች አሉባችሁ። ስለዚህ ፎብ ሲኤንዲኤፍ ስንል የዴስቲኔሽን ፖርት ላይ ያሉ ክፍያዎችን እንደማያጠቃልሉ ማወቅ አለባችሁ ማለት ነው። ከዚህ ትንሽ ልብ ስንል ኮስት ኢንሹራንስ ኤንድ ፕራይድ እንለዋለን። ከቅድሙ ጋር ተመሳሳይ ነው፣ ነገር ግን ኢንሹራንስ ነው እዚህ ጋር የተጨመረው። አንድ እዚህ ጋር ልነግራችሁ የምፈልገው ምንድነው፣ በኢትዮጵያ ሕግ መሰረት ፕሮፎርማ ላይ ሲአይኤፍ ተብሎ አይጠቀስም። ምክንያቱም የኢትዮጵያ ባንኮች ናሽናል ባንክ ሕግ መሰረት ፕሮፎርማ ኢንቮይስ ላይ ሲኤንዲኤፍ ወይም ፎብ ነው እንጂ ሲአይኤፍ አይፈቀድም። ለምን? ኢንሹራንስ ሎካሊ ነው መከፈል፣ በውጭ ምንዛሬ ሳይሆን በሀገር በሎካል ከረንሲ መሰረት ነው መገዛት ያለበት። ስለዚህ ይሄ የኢምፖርተሩ ግዴታ የእኛ ግዴታ ነው እንጂ የሰፕላየሩ ግዴታ አይደለም ማለት ነው። እና ሲአይኤፍ ብላችሁ ፕሮፎርማ ብታመጡ ተጨማሪ ዳብል ኢንሹራንስ ከፈላችሁ ማለት ተጨማሪ ኢንሹራንስ እንድትከፍሉ ትገደዳላችሁ ማለት ነው። እዚህ ላይ አንድ ፖይንት ይዙልኝ ይችናት ማለት ነው። ሌላው በአየር ላይ ሲመጣ የምንጠቀመው ኢንኮተርም ሲፒቲ የምንላት እቺ ካሬጅ ፔዲቱ በአየር ሁሉ ጊዜ የተለመደች ናት። አሁን እኛ ሀገር ብዙ ጊዜ ተደጋግማ ትመጣለች። ይህ ምን ማለት ነው? ፍሬቱን ጨምሮ እስከ አዲስ አበባ ኤርፖርት እቃውን ይልክልናል ማለት ነው። እዛ ለምሳሌ ከቻይና ሀገር የምናመጣው ከሆነ የቻይና እቃ እስከ ቻይና ቤጂንግ ኤርፖርት ድረስ ማጓጓዣውን፣ የካስተም ክሊራንሱን፣ የዶክመንቴሽን ሁሉ እዛው ተካቷል ማለት ነው። ሲደመር በአየር እስከ አዲስ አበባ ኤርፖርት ድረስ የሚያስከፍለውን ወጪም አብሮ ተካቷል ነው። ሲፒቲ ማለት እስከ አዲስ አበባ ኤርፖርት ድረስ ኦልሬዲ ኮስቱ ያጠቃልላል።
የእናንተ ኃላፊነት ምንድነው? እቃው ልክ አዲስ አበባ ኤርፖርት እንደገባ አስፈላጊውን ሰነድ ይዛችሁ ካስተም ክሊራንስ ወይም የጉምሩክ ስነ ስርዓት አስፈጽሞ እቃውን መረከብ እንደማለት ነው። ሌላ አንዳንድ የቻይና ሰፕላየሮች የሚያስገድዱን በአየር የሚመጣ እቃ በተለይ ዳፕ ዴሊቨሪ አት ፕሌስ ይሉታል። አንዳንዶች ሲፒቲን፣ አንዳንዶች ደግሞ ዳፕ ይላሉ። እንግዲህ የአረዳድ ልዩነት ይመስለኛል። ኖርማሊ ዳፕ ማለት ምንድነው? ልክ እስከ እናንተ መጋዘን ድረስ እቃው ይመጣል ተብሎ የሚታሰብ የሰፕላም ዳፕ ብላችሁ ከቻይና ሰፕላየር ጋር ብትዋሉ የቻይና ሰፕላየር እቃውን ከቻይና ጭኖ አዲስ አበባ ኤርፖርት አራግፎ አዲስ አበባ ኤርፖርት ያለውን የከስተም የጉምሩክ ስነስርዓት አስፈጽሞ እቃውን አስለቅቆ አምጥቶ እናንተ ጋር ያስረክባል ነው። ግን ፕራክቲካሊ ኖት ፖስብል። የቻይና ሰፕላየር እዚህ ሀገር ውስጥ ፍቃድ ስለሌለው የከስተም ክሊራንሱን ሊሰራው አይችልም ማለት ነው። ስለዚህ የከስተም ክሊራንሱን ስነስርዓት አስፈጽማችሁ እቃውን መረከብ የእናንተ ግዴታ ይሆናል ማለት ነው። ለማጠቃለል ያህል እንግዲህ እንድትረዱት እንፈልግ ኢንኮተርም ስንል ቅድም ከላይ የተጠቀሷቸው 4-5 ጥያቄዎች አሉ። እነሱን መመለስ አለበት ማለት ነው። እነሱን ሲመልስ ለእናንተም ግልጽ መሆኑን እርግጠኛ ነው። አንድ ኢንኮተርም ፒክ ስታደርጉ እያንዳንዱ ጥያቄን በምን መልኩ እንደሚመልሰው ይታወቃልና እነሱን እርግጠኛ መሆን አለባችሁ ማለት ነው። አይ ቲንክ ለዛሬ ይህን ይመስላል። ሰብስክራይብ፣ ላይክ ኤንድ ሼር ማድረግ አትርሱ። ቻው